ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ እና ቴሌግራም ቲክቶክ ቤተሰቦቻችን ዛሬ ደግሞ ይዤላችሁ የመጣሁት ከዚህ ዌብሳይት ላይ እንደምትመለከቱት ማለት ነው 79 ሺህ ብር ነው ከዚህ በፊት ያወጣሁበት። ዛሬ ደግሞ 10 ሺህ ብር አወጣለሁ። 10 ሺህ ብሩን እያወጣሁ በነፃ ልታገኙበት የምትችሉትን መንገድ ልንገራችሁ። ይሄን ነገር ማለት ነው እኔ እንዴት እንደሰራው። መጀመሪያ ዊዝድሮ የምትለው አነካታለሁ። ከዛ ዊዝድሮዋል የምትለው ጋር አማውንት አስገባለታለሁ ማለት ነው። እዚህ ጋር ዊዝድሮዋል አማውንት እኔ ማውጣት የፈለኩት 10350 ብር ባወጣ ማለት ነው። ከዛ ትሬድ ፓስወርድ እዚህ ጋር አስገባለታለሁ ማለት ነው። ትሬድ ፓስወርድ አስገባው ቹዝ ባንክ ይለኛል። ባንክ መርጣለሁ። ሪኩዌስት ዊዝድሮ ላለው 10350 ብር ዊዝድሮ አድርጌያለሁ ማለት አፕሊኬሽናል ዊዝድሮል ሰክሰስፉል ነው። ወደ ታች ዝቅ አድርጌ ማይ ዊዝድሮል ሪከርድ ብዬ ባሳያችሁ ማለት ነው። እዚህ ጋር እንደምትመለከቱት ምን አይነት ነገር አለ 9800 ብር ይደርሰኛል ዛሬ። ትናንትና 14000 ብር፣ ከዛ 18000 ብር፣ ከዛ 14000 ብር፣ ከዛ 11000 ብር፣ ከዛ 4000 ብር፣ 9000 ብር። እዚህ ጋር ደግሞ እንደምትመለከቱት 3000 ብር አግኝቼበታለሁ። ቶታሊ ከዚህ ዌብሳይት ላይ ያገኘሁት ብር አጠቃላይ 79000 ብር ነው። የዛሬው ሲገባ ደግሞ ኦልሞስት 80000 ብር ገደማ አካባቢ ከዚህ ዌብሳይት ላይ አግኝቼበታለሁ። እናንተም ደግሞ እንዴት ማግኘት እንደምትችሉ ልንገራችሁ። እዚህ ጋር ቲም የሚለው አለ ማለት ነው። ይሄ ቲም የሚለው ጋር ትመጡና ኮፒ ኢንቫይቴሽን ሊንክ የምትላለች አይደለ? እቺ ኮፒ ኢንቫይቴሽን ሊንክ የምትለዋን አንድ ጊዜ ኮፒ በማድረግ ማለት ነው ለሰዎች ላኩ። ከዛ ከምታገኙት ኮሚሽን ላይ ከነሱ ይታሰብላችኋል ማለት ነው። እዚህ ጋር ለምሳሌ ማይ የሚለው ጋር ብመጣና እዚህ ጋር ምን ላሳያችሁ ማለት ባላንስ ዲቴይልስ የሚለው ጋር ብመጣ ማለት ነው በነፃ ነው ይሄን ሁሉ የሰራሁት ማለት ነው። ምንም አይነት ብር እንዳታወጡ በነፃ መስራት ስለምትችሉ ማለት ነው። እዚህ ጋር እንደምታዩት 1350 ብር ፕሮሞሽናል ኮሚሽን አሁን አገኘው ማለት ነው ከአንድ ኮሚሽን። አሁን እዚህ ጋር ለእናንተ ቪዲዮውን እያሳየኋችሁ 11350 ብር አገኘው ማለት ነው። በጣም ነው የሚገርመው ማለት ነው። በስማ እዚህ ጋር እያሳየኋችሁ ማለት ነው። አሁን ይኸው ብሩን አውጥቼዋለሁ 1350 ብር አገኘው። በቃ ይሄንን ነው የምላችሁ። ፕሮሞሽናል ኮሚሽን 1100 ብር 114 ብር 114 ብር ምናምን ታገኛላችሁ ማለት ነው ጋይስ። እና ስሩት ለማለት ነው። ይኸውላችሁ እዚህ እየሰራው በጣም ወደው ነው የሚከፈለኝ ማለት ነው። ይመቻችሁ የምትሰሩ ሰዎች። ፊት እንደተናገራችሁት ከሆነ ከአንድ ጊዜ በላይ አይከፍልም የሚሉ ብዙ ጥያቄዎች ቀርቦልኛል። ዛሬ እኔ 16000 ብር ዊዝድሮ እያደረኩ ብቻ ሳይሆን ማሳያችሁ ምን ያክል ጊዜ እንደከፈለኝ አብሬ ያሳያችኋለሁ ማለት። መጀመሪያ ዊዝድሮ የምትለው ዋጋ በመግባት ዛሬ ማውጣት የፈለኩት 16330 ብር ነው ማለት ነው። ከዛ ትሬድ ፓስወርድ ላይ ደግሞ የትሬድ ፓስወርድን አስገባለታለሁ ስመዘገብ ያስገባሁትን። ከዛ ደግሞ እዚህ ጋር አካውንት ዋሌቲንግ አስገባውለት ወደ 16330 መሆኑን ካረጋገጥኩ ወደ ሪኩዌስት ዊዝድሮ ላለው ማይ አፕሊኬሽን ዊዝድሮ ላይ እንደምትመለከቱት አሁን ዊዝድሮ ያደረግነው 16360 ብር 15542 ብር ሆኖ ይደርሰናል። ትናንትና ያወጣነው 8992 ብር፣ ከዚህ በፊት 8600፣ ከዛ 6000፣ ከዛ 15000፣ ከዛ 9000፣ 14000፣ 18000 እያለ እንደምትመለከቱት ከ10 ጊዜ በላይ የከፈለኝን ስራ ነው ማለት ነው እያሳየኋችሁ ያለሁት። ነገር ግን እዚህ ስራ ላይ ማወቅ ያለባችሁ ነገር ኢንቨስት ከምታደርጉ ይልቅ የተሻለ አማራጭ ነው ብዬ የማስበው ሰዎችን በመጋበዝ በዛ የምታገኙት ሪፈራል ኮሚሽን ነው። እኔ ከዚህ ዌብሳይት ላይ ብቻ እስካሁን 111000 ብር ገደማ አውጥቼበታለሁ ማለት ነው። እኔ እርግጠኛ ሆኜ እየሰራሁበት ያለው ነው። እንደምታዩት ደግሞ እኔ ምን ያክል እንደገዛው ላሳያችሁ። ይሄ ስራ ሲጀመር ቀድሜ በመግባቴ ምክንያት ቀደም አድርጌ በርከት ያሉ ቪአይፒዎች ልገዝቻለሁ። እዚህ ጋር ኦርደርስ የሚለው ጋር ብንመለከት እንደምትመለከቷቸው እዚህ ጋር በጣም ብዙ ኦርደሮችን ነው እኔ የገዛሁት ማለት ነው። እዚህ ጋር እንደምትመለከቱት ኖርማል ፕሮዳክት ጨምሮ እስከ ቪአይፒ ሌቭሎችን በጣም ብዙ ነው የገዛሁት ማለት ነው። እናንተ መግዛት ትችላላችሁ። ስለ ስራው ሙሉ ዲቴል መረጃ ከሌላችሁ እዚህ ስራ ላይ እንድትገቡ ሪኮመንድ አላደርግም። ስራውን መጀመር ከፈለጋችሁ ደግሞ እዚህ ጋር ማስቀምጥላችሁ የሊንክ ትሪ አድራሻ አለ። እሱን የሊንክ ትሪ አድራሻ አንድ ጊዜ ክሊክ አድርጋችሁ ወደ ዌብሳይቱ ይወስዳችኋል። እዚህ ጋር በቀን እስከ 10000 ብር ለመስራት በኢንቨስትመንት የሚለው መርጣችሁ መስራት ትችላላችሁ። ነገር ግን ያለ ኢንቨስትመንት መስራት እንፈልጋለን ካላችሁ እነዚህ ሁለቱ በጣም በነፃ ሊሰሩባቸው የምትችሏቸው ነው። ይሄንን ነክታችሁ ወደ ዌብሳይቱ ይወስዳችኋል ማለት ነው። ቀጣይ ቪዲዮ ላይ ደግሞ እንዴት እንደሆነ አብራራላችኋለሁ።